በዚህ በጥቅምት ወር ቆዳሽ እየተሰነጣጠቀ እየደረቀ ተቸግረሻል? በዛሬው ቪዲዮዬ ለዚህ መፍትሄ የሚሆን ጠቃሚ የሆኑ በቤት ውስጥ የሚሰሩ ማስኮችን ይዤልሽ መጥቻለሁ። እንደሚታወቀው ይሄ ጥቅምት ወር እስከ ህዳር በጣም ቀዝቃዛና ንፋስ ያለው ቆዳችንን የሚያደርቅ ወዙን ምጥጥ የሚያደርግ የአየር ንብረት ነው ያለው። በዚህ ጊዜ ቆዳሽን እንደ ሌላዎቹ ጊዜያት አይደለም መጠበቅ ያለብሽ። በተለየ ሁኔታ ትሪት መደረግ አለበት። በእርግጠኝነት በዚህ ብዙዎቻችሁ ተማራችኋል። ከንፈር ይሰነጣጠቃል፣ እጃችሁ፣ ፊታችሁ ብዙ ነገሮች የሚያስቸግረን ጊዜ ነው በዚህ ጊዜ። ስለዚህ በዛሬው ቪዲዮዬ ቤትሽ በምታገኘው በቀላል ነገር የሚሰሩ ውጤቱ ግን እጅግ አስገራሚ የምትወዱት ፊታችሁ እንዳማረ እንዳንጸባረቀ ወደ ሌሎቹ ወራቶች የምንሄድበት ቆንጆ የፊት ማስክ ይዤላችሁ እመጣለሁ። እስከ መጨረሻው ተከታተሉ። እንዴት ናችሁ ውዶች? እንኳን ወደ ሴቶች ወግ ቻናል በደህና መጣችሁ። በዚህ ቻናል ስለ ትዳር፣ ስለ ህይወት፣ ስለ ቤተሰብ፣ ስለ ጤና፣ ስለ ፋሽን ብዙ ነገሮችን እንመካከራለን። አብራችሁን ብትቆዩ ታተርፉበታላችሁ። ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ላይክ፣ ሼር፣ ኮሜንትም እንዳይረሳ። መልካም ቆይታ። ላይ በርዕሴ ላይ እንደገለጽኩላችሁ ይሄ የጥቅምት ወርና ህዳር ወር በጣም ንፋስ፣ አየሩ በጣም ደረቅ የሚሆንበት ወቅት ነው። ለዛ ነው ቆዳችን የሚሰነጣጠቀው፣ የሚደርቀው፣ ወዙን የሚያጣው። ከንፈራችን ይሰነጠቃል፣ ቆዳችን፣ የእጃችን፣ የእግራችን በጣም ከባድ ጊዜን የምናሳልፍበት ወቅት ነው። በዚህ ወቅት ቆዳችንን በተሻለ መልኩ መንከባከብ ይኖርብናል ማለት ነው። ይሄ የቆዳ መድረቅ፣ የቆዳ መሰንጠቅ ሲመጣ ገጽታችንን በጣም ስለሚያበላሸው ችላ የምንለው ጉዳይ መሆን የለበትም። ስለዚህ እነዚህ ውህዶች ከምነግራችሁ ውህዶች ውስጥ አንዱን የሚመቻችሁን መርጣችሁ አንዱን ማድረግ በቂ ነው። በትክክል በተነገረው ልኬታ እያደረጋችሁ መቀባት ነው። በጣም ቆንጆ የሆነ የፊት ማስክ ነው። ይሄንን ታደርጋላችሁ ማለት ነው። ቀጥታ ወደ ውህዱ ሄዳለሁ። አንደኛ አቮካዶና ማር። አቮካዶና ማር አቮካዶ እንደምታውቁት በጣም ቅባት ያለው ለቆዳ በጣም የሚስማማ የፍራፍሬ አይነት ነው። በውስጡ ቪታሚን ኢ እና ሲ የያዘ ሲሆን ለተቆጣ ቆዳ በተለይ በጣም በጣም ቆንጆ የሆነና በጥልቀት ቆዳን ማራስ የሚችል ፍራፍሬ ነው። ማር ደግሞ ሁላችንም እንደምናውቀው የተሰነጣጠቀ ቆዳን በመጠገንና ቆዳን እሱም በማራስ የሚታወቅ ውህድ ነው ማለት ነው። እነዚህን ሁለት ነገሮች አንድ ማንኪያ አቮካዶና አንድ ማንኪያ ማር አዋህደን በደንብ አድርገን እንመተዋለን። ይሄንን ለ3 ደቂቃ ፊታችንን እየቀባን ቀስ ባለ ሁኔታ ማሳጅ እያደረግን ተዋለን። ከዛን በለብ ባለ ውሃ እንታጠበዋለን። የሚገርም ውጤት እናያለን ማለት ነው። ይህንን በሳምንት ውስጥ ከ2 እስከ 3 ከቻላችሁ ብታደርጉት ደግሞ የበለጠ ለውጥ ታዩበታላችሁ። ወደ ሁለተኛው ውህድ እንሄዳለን። ሁለተኛው ውህድ ደግሞ እርጎና አጃ ነው። አጃም በጣም የምታውቁት ነው። ለቆዳ በጣም የሚመች የጥራጥሬ አይነት ነው። እርጎም እንደዛው በውስጡ ላክቲክ አሲድ የሚባል ነገርን የያዘ ሲሆን በጣም ሞይስቸራይዝ በማድረግ የሚታወቅ ነው። እርጎ ኦትስ ደግሞ ይሄ አጃ የምንለው ቆዳን በማረጋጋት የተሰነጣጠቀ የተጎዳው ፊታችንን በመመለስ የሚታወቅ ነው አጃም። እነዚህ ሁለቱ ሲዋሃዱ በጣም ቆንጆ የሆነ ውጤት ይሰጡናል ማለት ነው። አጠቃቀሙም ይሄኛው አንድ የሾርባ ማንኪያ እርጎ እናደርጋለን። አንድ ደግሞ የሾርባ ማንኪያ አጃውን ፈጭተነው የተፈጨውን አጃ እናደርጋለን ማለት ነው። ይሄንን ውህድ በደንብ ካቀላቀልን በኋላ እንደነገርኳችሁ ለ3 ደቂቃ ማሳጅ እናደርገዋለን። እየቀባን ሰውነታችንን፣ አንገታችንን፣ እጃችንን እየቀባን በደንብ ማሳጅ እናደርገዋለን። ከዛ ከ15 እስከ 20 ደቂቃ እንተዋለን። ከዛ እንታጠበዋለን። ባልኳችሁ መንገድ ለብ ባለ ውሃ እንታጠበዋለን። ይህንንም በተከታታይ በሳምንት ውስጥ ከ2 እስከ 3 ጊዜ በተደጋጋሚ ብታደርጉት ለውጥ ታዩበታላችሁ ማለት ነው። ወደ ሶስተኛው እንገባለን። ሶስተኛ ማርና የወይራ ዘይት። ማርና የወይራ ዘይት ለዚህ ቀዝቃዛ አየር
በጣም ቆንጆ የሆነ የቆዳችንን እርጥበት በመጠበቅ የሚታወቅ አስገራሚ የሆነ ውህድ ነው። ማር ዲፕሊ ሞይስቸራይዝ በማድረግ የሚታወቅ ብራይት ስኪንን የሚሰጠን የቆዳችን ፍክት ያለ ቆዳ እንዲኖረን የሚያደርግ ኤክስፎሊየት የሚያደርግልን የሞተ ቆዳ ፊታችን ላይ የተላላጠ በቅዝቃዜ በብርዱ ምክንያት የሚመጣ መላላጥን እሱን የሚያነሳልን ቆንጆ የሆነ የተፈጥሮ ነገር ነው። ኦሊቭ ኦይል ወይንም የወይራ ዘይት ደግሞ ሃይድሬት በማድረግ እርጥበት ቆዳችንን እርጥብና ለስላሳ በማድረግ የሚታወቅ አንቲኦክሲዳንት ያለው ኢሪቴሽንን የሚያጠፋ በጣም ቆንጆ የሆነ ቪታሚን ኢ የያዘ ቆንጆ የሆነ ለቆዳችን ተስማሚ የሆነ ኦይል ነው። የሁለቱ ውህድ ቆዳችን ላይ በጣም አስገራሚ የሆነ ለውጥ ያመጣልናል ማለት ነው። 1 ማንኪያ ማርና 1 ማንኪያ የወይራ ዘይት ቀላቅለን ፊታችን ላይ መቀባት። ይህንን ከቀላቀለን በኋላ ፊታችን ላይ ማሳጅ እያደረግን መቀባት። እንደ መጀመሪያዎቹ ከ15 እስከ 20 ደቂቃ አቆይተን ለብ ባለ ውሃ መታጠብ ማለት ነው። ይሄ በጣም ቆንጆ የሆነ የቆዳችንን እርጥበት የሚጠብቅ ውህድ ነው ማለት ነው። ወደ አራተኛው እንሄዳለን። አራተኛው እሬትና ማር። እሬትና ማር ያው ብዙዎቻችን የምናውቀው ለቆዳችን የምንጠቀመው ነገር ነው። ብዙ ነገሮች ያው ሁሌም እንደምናወራው ቅርባችን ያሉ ነገሮች ብዙ ጊዜ የሚጠቅሙን አይመስሉንም። ብዙ ብር የምናወጣባቸው ነገሮች ናቸው የሚጠቅሙን የሚመስለን። ነገር ግን በጣም በስነ ስርዓትና ኮንሲስተንሲ ኖሮን ከተጠቀምን እነዚህ በጣም ለቆዳችን የሚጠቅሙ ነገሮች ናቸው። ልክ እንደ ሁልጊዜው ኬሚካል ያላቸው ነገሮችን ከምትጠቀሙ እነዚህ የቤት ውስጥ ውህዶች በጣም ኢፌክቲቭ ናቸው ማለት ነው። ስለዚህ እሬት ያው በአቅራቢያችን ያለ ነገር ነው። ቆዳን በማለስለስ ሃይድሬት በማድረግ ቆዳችንን እርጥበቱን በመጠበቅ ውጥር ያለ የተጨማደደ ስኪንን በማፍታታት የሚታወቅ ቆንጆ የሆነ የተፈጥሮ ነገር ነው። የነዚህ የሁለቱን ውህድ 1 ማንኪያ ማርና 2 ማንኪያ እሬት አድርገን በደንብ ከመታነው በኋላ እንደሌሎቹ ፊታችን ላይ እናደርገዋለን ማለት ነው። 5ኛ ሙዝና እርጎ። ሙዝም አጠገባችን ያለ እርጎም አጠገባችን ያለ ነገር ነው። እርጎ ስትጠቀሙ ፍሌቨር ያልሆነ ይቻል የቤት ውስጥ እርጎ ብትጠቀሙ ይመከራል። እነዚህ እርጎን ይህንን እናደርጋለን፣ ሙዝ እናደርጋለን ማለት ነው። የእርጎና የሙዝ ውህድ ሙዝ በቪታሚን ኤ፣ ቢ እና ኢ የበለጸገ ለፊታችን በጣም ጠቃሚ የሆኑ ነገሮችን የያዘ ፍራፍሬ ሲሆን የእርጎን በመጀመሪያው ላይ ከወጥ ጋር ባለው ውህድ ላይ ነግሬያችኋለሁ። ላክቲክ አሲድ የተባለ ለቆዳችን ተስማሚ የሆነ ንጥረ ነገር ያለው ስለሆነ የሁለቱ ውህድ አስገራሚ የሆነ ለውጥን ቆዳችን ላይ ያመጣልናል ማለት ነው። ሙዝን ስትጠቀሙት ግማሽ ሙዝ ታደርጋላችሁ፣ 2 የሾርባ ማንኪያ እርጎ ትጨምሩበታላችሁ፣ በደንብ ፈጭታችሁ ታዋህዱታላችሁ። ይህን የተዋሃደውን ውህድ ፊታችን ላይ እናደርጋለን ማለት ነው። ከ15 እስከ 20 ደቂቃ እናቆየዋለን፣ እንጠቀማለን። እነዚህን ውህዶች በሙሉ የነገርኳችሁን ከ1 እስከ 5 የነገርኳችሁን ውህዶች በሳምንት ከ2 እስከ 3 ስትጠቀሙት ውጤቱ ፈጣን ይሆንላችኋል። ሁልጊዜ አንድ ነገር ስታደርጉ በአንድ ጊዜ ለውጥ ለማየት እንዳትቸኩሉ። መደጋገም ቁልፍ ነገር ነው ማለት ነው። አድማጮች እነዚህ የቤት ማስኮች አርጋችሁ ታመሰግኑኛላችሁ። በጣም አስገራሚ ለውጥ ታዩበታላችሁ። ይህንን ውህድ ፊታችሁን ስትቀቡ አንገታችሁን፣ እጃችሁን መቀባት እንዳትረሱ። ተጨማሪ ምክሮች ይህን ውህድ ከተጠቀማችሁ በኋላ ማታ ሞይስቸራይዘር ማድረግ ፊታችሁ ያለው ቫዝሊን ቢሆን ኮኮናት ቢሆን ወይንም ሺያ በተር ያላችሁን ሞይስቸራይዘር በደንብ ተቀብታችሁ እደሩ። ጠዋት ቆንጆ የሆነ ቆዳ ይዛችሁ ትውላላችሁ ማለት ነው። አድማጮች በሙቅ ውሃ መታጠብ በጭራሽ አይመከርም፣ አይፈቀድም። እንደምትወዱ ተስፋ አድርጋለሁ። ስላዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው ሳምንት ለእናንተ የሚሆን ሌላ ቆንጆ ጠቃሚ ቪዲዮ ይዤላችሁ እመጣለሁ። እናንተም እንድሰራላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። እወዳችኋለሁ። መልካም